መድገም ሳይሆን የተወሰኑ ነገሮች ብቻ ዋና ዋና ነገሮች አነሳለሁ። አንደኛው ገድል ማለት ያው በዚህ በእኛ አሁን በቤተክርስቲያንም አንዳንድ መግለጫዎች ሰምታችኋል። ቤተክርስቲያን እና ምእመናን ከገድል የተለየ ህይወት ሊኖራቸው አይችልም። ገድል የሚባለው ስነ ጽሁፍ የስነ ጽሁፍ የቤተክርስቲያናችን የቅዱሳት መጻሕፍት አካል የሚጀምረው ከመጽሐፍ ቅዱስ ነው። ዋናው ትልቁ የገድል መጽሐፍ ቅዱስ ነው። ትልቁ የገድል መጽሐፍ ገድልን የሚቃወም እግዚአብሔርንም አያውቅም፣ መጽሐፍ ቅዱስም አያውቅም። ገድል የሚባለው ጽሁፉ ራሱ የጀመረው ስለ ገድል ስርዓቱ አሁን የምንጠቀመው የገድል መዋቅሩ የስነ ጽሁፉ መዋቅር ራሱ የተወሰደው ከመጽሐፍ ቅዱስ መጽሐፍ ቅዱሳዊ ነው መሰረቱ። የተወሰኑ ምሳሌዎችን ልንገር። አሁን ወደ ብሉይ ኪዳን ብንሄድ ቅድም ያነሳሁላችሁን የአብርሃም ታሪክ የአብርሃም ስራ ነው። ሙሴ 40 ዓመት ሙሉ ከምድያም በረሃ ጀምሮ ያን ሁሉ ተአምር አድርጎ እግዚአብሔር በፈቀደው መንገድ ቀይ ባህር ላይ ፈርዖንን አስጥሞ እስራኤልን ከባርነት አውጥቶ ምድረ ርስት እስኪደርሱ ድረስ የሄደው ጉዞ ትልቅ ገድል ነው። የሙሴ ገድል እግዚአብሔር የሚከብርበት ነው። እንግዲህ ዋናው መሰረቱ መጽሐፍ ቅዱስ ነው። በሐዲስ ኪዳን ያለውን ብቻ ልምጣና ብዙ ነው በተለይ ደግሞ ለጠያቂዎች መልስ እንዲሆን በሐዲስ ኪዳን የመጀመሪያው ገድል ጸሐፊ ወንጌላዊ ሉቃስ ነው። የመጀመሪያው ገድል ጸሐፊ የጻፈው ገድል ደግሞ የመጀመሪያዎቹን ክርስቲያኖች ተጋድሎ የሐዋርያትን ገድል ነው የጻፈው። በዓለም በቤተ ክርስቲያን ታሪክ ውስጥ በክርስትና ትውፊት የገድል መጽሐፍ የሚጀምረው አብረክሲስ ወይም ግብረ ሐዋርያት ከሚባለው ከሐዋርያት መጽሐፍ ከሱ ነው የሚጀምረው። እዚያ ውስጥ ደግሞ የሐዋርያት መጽሐፍ ውስጥ ደግሞ ሌላ ደግሞ የየራሳቸው ገድል አለ። ለምሳሌ የቀዳሚ ሰማዕት የቅዱስ እስጢፋኖስን ገድል እዚያው የሐዋርያት ሥራ ውስጥ ታገኛላችሁ። ቅዱስ እስጢፋኖስ ያደረገው በሃይማኖት ከምዕመናን ተመርጦ መጀመሪያ ምዕመን ሆኖ ከዚያ ከምዕመናን ተመርጦ ዲያቆን ሆኖ ከዚያ አድጎ ትልቅ የቤተ ክርስቲያን የክርስቶስ ምስክር ሆኖ በአይሁድ ፊት ያንን በጣም አስደናቂ ምስክርነት መስክሮ በሰማዕትነት ያረፈ ሰማዕት ነው። የእሱን ገድል መጽሐፍ ቅዱስ ጽፏል። ሁለተኛው የገድል ጸሐፊ ቅዱስ ጳውሎስ ነው። የቅዱስ ጳውሎስ የገድል አጻጻፍ ነው በጣም በተለየ ሁኔታ ምን ይላሉ የመጽሐፍ ቅዱስ ጥናት ምሁራን? እምነትን ከገድል ጋር ያስተሳሰረ ጽሑፍ ይሉታል። ዕብራውያን ምዕራፍ 11 እምነት እንዴት በስራ በአባቶቻችን እየዘረዘረ ከአብርሃም እስከ እሱ ዘመን ገድላቸውን ያረፉበትን ሁኔታ በመጋዝ ተተረተሩ፣ በእሳት ተቃጠሉ፣ ለአራዊት ተሰጡ እያለ ገድላቸውን ጽፏል። ገድልን የማያውቅ መጽሐፍ ቅዱስን አያውቅ። ገድል የክርስቲያኖች የቤተ ክርስቲያን ትልቁ ትውፊቷል። በገድል ውስጥ ብዙ ነገር አለ። ሁለተኛ ነገር የምነግራችሁ ገድል የአሸናፊዎች ክርስቲያኖች ሌላ ስማችን በዚህ ዓለም ላይ የክርስቲያኖች ሌላ ስም አሸናፊዎች ነው፣ ድል አድራጊዎች ነው። ገድል የሚጻፈው ለድል አድራጊዎች ነው። ሰይጣንና ክፉዎች ገድል የማይወዱት ተሸናፊዎች ስለሆኑ ገድል የአሸናፊዎች ታሪክ ነው። ገድል ውስጥ የምታዩት በመንፈሳዊ ሕይወት የተሸነፈ ሰው አይደለም። ይህንን ዓለም ድል ያደረገ ዲያብሎስን የቀጣ ያስበረገገ ያባረረ ያሸነፈ ሰው ታሪክ ነው ገድል ማለት። ገድል በቤተ ክርስቲያን ድል የነሳው አምላክ ተከታዮችና ምስክሮች የሆኑ ታሪካቸው ገድል ድል ያልነሱ ሰዎች ገድል አይወዱም። ምክንያቱም ገድል የላቸውም፣ ድል አልነሱማ። የተሸነፉ ሰዎች ገድል የላቸውም፣ ተሸንፈዋላ። ከየት ያመጡታል? መደምደሚያ እንደሆነኝ በቃላችሁ እንድትይዟት ሁለት ጥቅስ ነግራ የአንዲት ሴት ታሪክ ሁለት ጥቅስ ነግራ ይገር የክርስቶስ ትእዛዝ መሆኑን እንድናውቅ ከወንጌል የማይለይ መሆኑን እንድንረዳ የአንዲት እናት ታሪክ በማቴዎስ ወንጌል ምዕራፍ 26 ቁጥር 13 የማቴዎስ ወንጌል ምዕራፍ 26 ቁጥር 13 እና በማርቆስ ወንጌል ምዕራፍ 14 ቁጥር 9 ላይ ታሪኳ የተጻፈ መድኃኒታችን አምላካችን ንጉሳችን መድኃኔዓለም ኢየሱስ ክርስቶስ የተናገረላት
ገድሏን ከወንጌል እንዳይለይ ያዘዘላት ሴት ናት። ይህንታ ቢናገሩ ደስ ይለኝ ነበር። በጣም ጥሩ ነገር